እሺ እግዚአብሔር ይመስገን እና ካለፈው ከሁለት ሳምንት ጀምረን የክርስቶስ ትምህርት በሚል ትምህርቶች ብዙ እንደሆኑ ትምህርቶች ውጤት እንዳላቸው የክርስቶስ ትምህርት እንደሚያስፈልገን ሌሎቹ ትምህርቶች የሰው ትምህርት የአጋንንት ትምህርት ተብለው በመጽሐፍ ቅዱስ ላይ የተጻፉ እንደነበሩ እነዚህ ደግሞ ሰዎችን ወደ ክህደትና ወደ ከንቱ አምልኮ እንደሚወስዱ ወደ ፍልስፍና እንደሚወስዱ ወደ አልተፈለገ አቅጣጫ ክርስትናን እውነት እንደሚወስዱ ተምረናል። አሁንም እናየውም ይሄንኑ ነው። ከክርስቶስ ትምህርት ያፈነገጡ በክርስቶስ ስም የሚደረጉ ብዙ ነገሮችን ስንመለከት ከአጋንንት ወይንም ደግሞ ከሰው ትምህርት የመነጩ ናቸው። ወደ ውሸት ወደ ሆነ ወይንም ደግሞ እውነተኛ ወዳልሆነ አምልኮ ከንቱ ወደ ሆነ አምልኮ የሚወስዱ ወይንም ደግሞ እግዚአብሔርን የሚያስክዱ ሰዎችን የእግዚአብሔርን ማንነት እንዳያስቡና እግዚአብሔርን እንዳያውቁ ከእግዚአብሔር በላይ ታላቅ የሆኑ ነገሮች እንዲሰበኩ ገንዘብ ቢሆን ሰዎች ቢሆኑ ጥቅም ቢሆን ሀብት ቢሆን ከእግዚአብሔር በላይ ሰዎች ይህንን ኤክስፔክት እንዲያደርጉ መጽሐፍ ቅዱስ ይናገራል። ገንዘብን መጽሐፍ ቅዱስ ጌታ ነው ብሎታል እና ለሁለት ጌቶች ልትገዙ አትችሉም ብሎናል እና ደግሞ ሁለቱንም ደግሞ ግድ የለም ጌታዬ ጌታዬ ነው ደግሞ ገንዘብም ምናምን እንዳንል ደግሞ አንዱን ይንቃል ብሎናል። ወይ አንዱን ይንቃል ደግሞ አንደኛውን ይገዛል፣ አንደኛው ይገዛል። ስለዚህ ሰው ንቄሃለው የሚል ንግግር ሳይሆን የሚናገረው በአካሄዱ ግን ንቀቱን ያሳያል ለእግዚአብሔርም ለገንዘብም። ስለዚህ ትምህርቶች ወዴት እየወሰዱን ነው የሚለው የእያንዳንዳችን አመለካከትና የእያንዳንዳችን አካሄድ የሚመሰክረው እውነት ነው የሚሆነው። ግን ኢየሱስ ክርስቶስ ግን ያስተማረው ትምህርት የእግዚአብሔርን ታላቅነት፣ የእግዚአብሔርን ብቸኛ ጌትነት፣ የእግዚአብሔርን ገዢነት የሚያንጸባርቅ ለእግዚአብሔር ወደ መታዘዝ የሚመራ ትምህርት ነው። የኢየሱስ ክርስቶስ ትምህርት ይሄ ነው እና ዛሬ በዚሁ ትምህርት ንዑስ ርዕስ ውስጥ ደግሞ ዛሬ የእግዚአብሔር ታላቅነት በሚል አጠር ያለ ነገር እንካፈላለን። እግዚአብሔር ያስተምረናል። ስለተጸለየ በተጸለየው ጸሎት እስማማለሁ። መጨረሻ ላይ እንጸልያለን ደግሞ ያስተማረንን እግዚአብሔር እንድንኖር አቅም፣ እንድንኖር ጉልበት፣ እንድንኖር ጸጋን እንዲሰጠን እንጸልያለን። ከሰማነው ቃል ጋር እንድንዋሃድ በእምነት ተዋህዶ እንዲጠቅመን ጸሎት እናደርጋለን ማለት ነው። እግዚአብሔር ይመስገን። እንግዲህ መጽሐፍ ቅዱሳችን እግዚአብሔር አምላክን በተለያየ መንገድ ገልጾታል። እግዚአብሔር የተገለጸባቸው መንገዶች ብዙዎቹ፣ ሌሎች ስለ እግዚአብሔር የጻፉት ሰዎች ስለ እግዚአብሔር የጻፉት እግዚአብሔርን የሰሙት ወይም እግዚአብሔር በመንፈስ ቅዱስ ያዘዛቸው ሰዎች ስለ እግዚአብሔር የጻፉልን፣ ስለ ምሕረቱ የጻፉልን፣ ስለ ቸርነቱ የጻፉልን፣ ስለ ፍቅሩ የጻፉልን፣ ስለ ታላቅነቱ የጻፉልን የተናገሩ ብዙ አሉ በመጽሐፍ ቅዱሳችን ውስጥ። እግዚአብሔር ደግሞ ስለ ራሱ ሲናገር እግዚአብሔርም የተናገራቸው ነገሮች አሉ። እኔ የቅርብ አምላክ እንጂ የሩቅ አምላክ አይደለሁም ብሎ እግዚአብሔር ስለ ራሱ የተናገረበት ቦታ አለ። እግዚአብሔር ደግሞ ስለ ታላቅነቱ ደጋግሞ የተናገረበት ቦታ አለ። ስለዚህ ሰዎች እንዲያውቁ ከሚፈልገው ዋናውና ትልቁ አጀንዳ እግዚአብሔር ታላቅነቱን ሰዎች እንዲያውቁ ይፈልጋል። ታላቅነቱን ስናውቅ ለታላቅነቱ የሚገባ ኑሮ ወይንም ሕይወት ይኖረናል። ስለዚህ እግዚአብሔርን አንዳንድ ጊዜ ከልጅነታችን ጀምሮ ስንሰማው ያደግን ስለ እግዚአብሔር ሲነገር በተለያየ ነገር በተለያየ ጎዳና ሰዎች ጎረቤቶቻችን፣ ቤተሰቦቻችን እንደምን አደራችሁ ሲባሉ እግዚአብሔር ይመስገን ሲሉ እኛም ደግሞ እግዚአብሔር እየተባለ ሲወራ ሰምተን እግዚአብሔርን እያልን ስንምል ኖረን እግዚአብሔር በሕይወታችን በጣም ብዙ ጊዜ ከመስማታችን የተነሳ እግዚአብሔርን የለመደ ሕይወት ያላቸው ሰዎች ያለን ሰዎች ብዙ ነን። እግዚአብሔርን አንዳንድ ሰዎች እንደነሱ የራሳቸው እኩያ የሚያደርጉት እንደፈለጉ የሚናገሩት አንዳንዴም የሚሰድቡት
እንደገና ደግሞ አንዳንዶች እግዚአብሔርን ለነሱ የሚወግን ሌላውን የማይወድ ሌላውን የማይፈልግ የነሱ ብቻ የኔ እግዚአብሔር ለኔ ልዩ ነው የሚሉ እግዚአብሔርን የሆነ ነገር ብሔራቸው የሚያደርጉት እግዚአብሔርን የራሳቸው ዜጋ የሚያደርጉት ኢትዮጵያዊም ቢሆን አሜሪካዊም ቢሆን ጃፓናዊም ቢሆን በተለይ በእኛ ኢትዮጵያውያን ነን እኛ ስናወራ የምናወራው ይሄንን እግዚአብሔር ኢትዮጵያዊ የሚመስለን እኛ ጦርነት ውስጥ ስንገባ እኛ የሆነ ነገር ውስጥ ስንገባ እግዚአብሔር ለኛ ብቻ የሚዋጋ ሌሎቹ የእርሱ ፍጥረቶች እንዳልሆኑ ሌሎቹን የማይወድ እንደሆነ የሚሰማን ብዙ ምስኪኖች አለን። እግዚአብሔር እንደምናየው እኛ እንደምንለው አይነት የሚለመድ አምላክ አይደለም። እግዚአብሔር ትልቅ ነው። ስለ እግዚአብሔር ትልቅነት ከዚህ በፊት በአንዳንድ ትምህርቶች ጣልቃ ወይም በአንዳንድ ትምህርቶች መሃል ይሄንን ነገር ለማስቀመጥ የሞከርኩበት ጊዜ አለ። ግን እግዚአብሔር በመጽሐፍ ቅዱሳችን በመጀመሪያ ደረጃ እግዚአብሔር እንዲከበር፣ እግዚአብሔር እንዲፈራ፣ እግዚአብሔር እንዲመለክ፣ እግዚአብሔር እንዲመሰገን እግዚአብሔር የፈለገባቸው ቦታዎች ሁሉ እንድናውቀው በፈለገባቸው ስፍራዎች ሁሉ እግዚአብሔር የተናገረው ነገር ትልቅነቱን ነው። ታላቅነቱ የሚለመድ አይደለም። ለምን? የእግዚአብሔር ታላቅነት ከሰው ልጆች የአይምሮ ዕውቀት በላይ ነው። እንዳልኳችሁ የምንሰጠው ግምት ግን ስለለመድነው ነው። በስሙ በውሸት ብንምል፣ በስሙ በውሸት ብንናገር፣ ያላለንን አለኝ ብለን እግዚአብሔር እንዲህ ይላል ብለው እግዚአብሔር ያላለውን የሚናገሩ ሰዎች እግዚአብሔር በእነሱ ዘንድ ምን ያህል እንዳነሰ የሚያሳይ ከዚህ የበለጠ ክሊር የሆነ ነገር የለም። ደፍረውት እግዚአብሔር እንዲህ ይላል የሚሉ እግዚአብሔር ግን ያላላቸው የእግዚአብሔርን ትልቅነት የካዱ ግን ስሙን የሚጠሩ እግዚአብሔር ደግሞ የሚፈልገው ሰዎች ታላቅነቱን እንዲያውቁ፣ በዚህ ታላቅነት ስር እንዲኖሩ፣ በዚህ ታላቅነት ስር እንዲተዳደሩ፣ በዚህ ታላቅነት ስር እግዚአብሔርን እንዲያውቁ እና እንዲያመልኩ እግዚአብሔር ይፈልጋል። ጌታችን ኢየሱስ ክርስቶስ በትምህርቶቹ ሁሉ ስለ እግዚአብሔር አባቱ ትልቅነት ተናግሯል። ስለ እግዚአብሔር ሁሉን ቻይነት ተናግሯል። ስለ እግዚአብሔር ከፍ ማለት፣ ስለ እግዚአብሔር ታላቅነት ደጋግሞ ጌታ ኢየሱስ ክርስቶስ ተናግሯል። እሱ እንደላከው እርሱ እንደሆነ የሁሉ ፈጣሪ ጌታ ኢየሱስ መስክሯል፣ ተርኮታል፣ ተናግሮታል። ግን እኛ የተማርነው የትኛውን ነው? ብዙዎቻችን ራሳችንን አስገዝተን የሰጠን የምንፈራው ነገር የትኛውን ነው? እግዚአብሔርን ስለምንድን ነው የለመድነው? ከምን ምክንያት ነው እግዚአብሔርን የለመድነው? ነፍሳችን እንድትለምድ ምን አንዳንድ ሰዎች መድኃኒት እየወሰዱ የሚተኙ ሰዎች አሉ አይደለ? መድኃኒት የሚያስተኛ መድኃኒት እየወሰዱ ካልወሰዱ አይተኙም። ለምን? ሰውነታቸው ያንን ለምዶታል። ያንኑ አማውንት ያንኑ በቃ ሚሊግራም መድኃኒቱ ያንኑ ሰውነት ሲወስድ ይለምደዋል። እግዚአብሔር ግን ያው የምናቀው ትላንት የምናቀው ከትላንት ወዲያ የምናቀው እግዚአብሔር በሕይወታችን ሁልጊዜ ታላቅነቱ እየጨመረና እየታወቀ የሚመጣ እግዚአብሔር ታላቅ አምላክ ነው። ስለዚህ እግዚአብሔር በዚህ መልኩ እንድናውቀው ይፈልጋል። አሁን የምንሰጠው ስለ አገልግሎት ቢሆን የምናገለግል ሰዎች ለአገልግሎታችን የምንሰጠው ፕራዮሪቲ፣ የምንሰጠው ክብር፣ የምንሰጠው እያንዳንዱ ነገር እግዚአብሔርን ከማወቅ ጋር ይገናኛል። እግዚአብሔርን ከማስበለጥ ጋር ይገናኛል። ወደድንም ጠላንም ይገናኛል። ለእግዚአብሔር የምንሰጠው ነገር እግዚአብሔርን ከምናውቀው ነገር ጋር ይገናኛል። የምናውቀው ነገር ነው የምንሰጠውን ክብር የሚወስነው። እግዚአብሔርን ካሳነስነው በሕይወታችን ከፍ የሚሉ ብዙ ነገሮች አሉ ቅድሚያ የምንሰጣቸው። እግዚአብሔር ታላቅነቱን ያወቁ አባቶች በመጽሐፍ ቅዱስ የእግዚአብሔርን ታላቅነት የተናገሩ ሁሉ እነርሱ አንገታቸውን ለገመድ አንገታቸውን ለሰይፍ የሰጡት እግዚአብሔር ከዚህ ሕይወት እንኳን የሚበልጥ አምላክ እንደሆነ ስለተረዱ ነው። ሰው ለተረዳው ነገር ነው ራሱን የሚሰጠው። እግዚአብሔርን በምን መንገድ ነው የተረዳ ነው? ስናገለግል በምን መንገድ ነው የምናገለግለው?
መስበክ ስለቻልን ነው የምንሰብከው? መዘመር ስለቻልን ነው የምንዘምረው? ጥሩ ድምፅ ስላለን ነው የምንዘምረው? የሚያሳምን አንደበት ስላለን ነው የምንሰብከው? ወይንስ ደግሞ እግዚአብሔር ፊት የሆነ የተቀነባበረ ጸሎት መጸለይ ስለምንችል ነው ምንጸልየው? በሰማይና በምድር ታላቅ የሆን ሁሉ የሚገዛል ምናምን እልፍ አእላፋቱ ሁሉ ተሰብስበው አንተን ቅዱስ ቅዱስ የሚሉ እንደው እንደዚህ ወጥቶ እንደዚህ በሚደረግ ማንም በማይቀርበው ብርሃን ውስጥ የምትኖር ስንለው ነፍሳችን ያንን ታውቃለች ወይ? እንደዚህ አይነት ፍርሃት ውስጡ አለው? ይሄ ነው እግዚአብሔር ትላለች ወይ ነው? ወይንስ ቋንቋውን ነው የምንለው? ሌሎች ሰዎች የጸለዩትን ነገር ክብር ሁሉ ለእግዚአብሔር ይሁን ስንል በእውነት ክብር ሁሉ አንዳንዶቻችን ጠቅለል እያደረግን አይደለ? ተጠቅልሎ እና እያንዳንዷ የምንላት የምናደርጋት ነገር ግን ከመረዳት ነገር ጋር የተያያዘች ነች ወይ የሚል ነው። አንድ ወቅት በአንድ ቦታ ተገኝቼ ነበረና እዛ ቦታ ላይ አንድ ሰው መጣ። ይሄ የመጣው ሰው ከማናችንም ጥሪ ቦታ ነበረ እና በዚህ በጥሪ ቦታ ላይ ሁላችንም አለን የምንለውን ለመልበስ ሞክረን ነበረ፣ ለብሰናል። በኋላ ላይ ግን አንድ ሰው መጣ። ይሄ የመጣው ሰው የለበሰው ልብስ እዚህ ግባ የሚባል ልብስ አይደለም፣ ኖርማል ነው። በሱ አለባበስ ዘንድ እኛ ስንታይ እኛ በጣም ራሳችንን በጣም ከፍ ያደረግን በቃ አይደለም ጥሩ ኑሮ የምንኖር ጥሩ አይነት ህይወት ያለን በዚህ ዓለም እይታ ነው የምላችሁ፣ እንደዛ ነው የምንመስለው። እና ሰውየው መጣ፣ ሰላም አለን፣ ጨበጠንና ቁጭ አለ። ማንም አቴንሽን ሰጥቶ ያወራው የለም፣ ማንም ግምት ሰጥቶ ያናገረው የለም። ግን ሰላም አልነው፣ ማክበር ስላለብን ሁላችንም ሰላም ብለነዋል። ከዛ በኋላ የሰው ቁጭ ብሏል። ያንን ጥሪ ያደረገው ሰው ደግሞ ከጓዳ ብቅ አለ። ከዛ በኋላ ሁላችንንም ሰላም አለን፣ እሱንም ሰላም አለው። ሰላም ሲለው ይሄ ሰው ቆመ። ሲቆም ያው ትከሻውን ደገፍ አድርጎ ሰላም አለውና እዛው እንደቆመ ወንድማችን እከሌ ይባላል፣ ተዋወቁት፣ በዚህ ትምህርት የተማረ ነው፣ እንዲህ አይነት ዲግሪዎች አሉት፣ እንዲህ አይነት ድርጅቶችን ያስተዳድራል፣ እንዲህ ያለ ሰው ነው፣ በጣም መንግስት የሚፈልገው መንግስት የሚራበው ሰው ነው፣ እንዲህ አይነት ዕውቀት ያለው ሰው ነው፣ እንዲህ የሚፈለግ ሰው ነው እያለ ስለዛ ሰው በጣም ያለበትን ፖዚሽን መናገር ጀመረ። የሁሉ አይኖች ወደሱ ዞሩ። ሁሉም ሰው ይሄ ሰው ሲናገር ጆሮን መስጠት ጀመረ። እያወቀው መጣ ማለት ነው። ያለውን ነገር አይቶ ገሸሽ ያለ በዛ እንደመጣ ቢያወራ ኖሮ ማንም ሰው እሺ ሰላም ከማለት አያልፍም ነበር። አሁን ምን አልከኝ? በቃ ሁሉም ሰው መርበትበት። ትክክል ባይሆንም በሰውኛ እንደው ሁሉን እኩል መቅረብ ቢኖርም ግን ይሄኛው ግን ፈታኝ ወቅት ነበረ። ስለ ሰውየው እስክንሰማ ድረስ ሰውየውን በዚህ አይነት መንገድ መቀበል ከባድ ነበረ። ማወቅ ግን የዚህን ሰውዬ ነገር ቀየረው። ይህን ሰው ያስተዋወቀው ሰው ለዚህ ሰው ያለውን አመለካከት ቀየረው። ወገኖቼ መጽሐፍ ቅዱስ ስለ እግዚአብሔር ያለንን አመለካከት ይቀይራል። እግዚአብሔርን የለመድንበት ጎዳና፣ እግዚአብሔርን ያወቅንበት ጎዳና የተለየ ነው። ለኛ ስለ እግዚአብሔር የነገሩን ሰዎች ከእግዚአብሔር በላይ ትልቅ የሚሆኑበት ጊዜ አለ። እምንሰማቸው አሉ፣ የምንፈልጋቸው ሰዎች ከዚህ በፊት ዝናቸው የተነገረ ከዚህ በፊት ብዙ ሰሚ ያላቸው ታዋቂ የሆኑ ሰዎች ጆሮ ይሰጣቸዋል። እግዚአብሔር ግን የሚናገርበት የማይታወቅ ሰው ግን ጆሮ አይሰጠውም። ስለዚህ እግዚአብሔርን ራሱ የምንፈልገው እኛ በሚገባንና እኛ በምንፈልገው ጎዳና ነው ማለት ነው። እኛ ይናገራሉ ብለን በገመትናቸው ሰዎች ማለት ነው። ለዚህ ነው አይሁድ ኢየሱስ ክርስቶስን ለመቀበል የከበዳቸው። ያቺ ሰማርያዊት ሴት በዮሐንስ ወንጌል ምዕራፍ 4 ላይ የምናገኛት ሴት የምታውቀው ነገር ነበር። መሲሁ ሲመጣ ይነግረናል እያለች ትናገራለች። ክፍሉ ላይ ካያችሁ ግን መሲሁን ልታውቀውና መሲሁን ልትቀበለው ከበዳት። መጀመሪያ ላይ አጠጭኝ ያላትን ውሃ እንኳን ልታጠጣው ከበዳት።
ለምንድነው ይሄ የሆነው? አየችው። ስታየው እሷ የምትጠብቀው አይነት መሲህ አይደለም። በመጽሐፍ ቅዱስ ላይ የምትጠብቀው ይመጣል ብለው አይሁድ የሚጠብቁት አይነት መሲህ አልሆነባትም። ያኛው መሲህ ምናልባት ሁሉን ነገር የሚፈታ፣ ሁሉን ነገር የማይደርግ፣ የማይጠማው፣ የማይርበው፣ ሁሉን ነገር የሚሰራ፣ ለነሱም እንዳይጠማቸው እንዳይረባቸው ብቻ የሚያደርግ ውሃ አጠጪኝ ሳይሆን ውሃ አንቺ የሚል የሆነ የሰጠችው ግምት አለ። ይሄኛው ግን የመጣባት መንገድ ውሃ አጠጪኝ የሚለው መንገድ አሳነሰባት። ስለዚህ አየችውና እንዴት አለችው። መቅጃ የለኝም። መቅጃ እችን ልብ ብላችሁ ያዟት። መቅጃ ጀስት ጣሳ የለኝም። ሌላው ደግሞ ምንድነው ያለችው? እኔ ሰማርያዊት ሴት ስሆን አንተ አይሁድ ከኔ ከሰማርያዊት ሴት እንዴት ውሃ ትለምናል? አይተባበሩም ነበርና ይላል። ልዩነቱን ሁሉ አንስታ ተናገረች። መቅጃ የለኝም፣ ደግሞ ጉድጓዱ ሩቅ ነው። ግን ኢየሱስ ክርስቶስ እዚህ ጋር የመለሰላትን መልስ ስናይ የእግዚአብሔርን ስጦታና ውሃ ጠጭኝ የሚልሽ ማን እንደሆነ ብታውቂ አንቺ ራስሽ ትለምኝው ነበር አይደል ያላት። ዮሐንስ ወንጌል ምዕራፍ 4 ላይ ይህንን ክፍል እናገኘዋለን። እና የእግዚአብሔር ቁጥር 10 ላይ ኢየሱስ መልሶ የእግዚአብሔርን ስጦታና ውሃ ጠጭኝ የሚልሽ ማን መሆኑን ብታውቂ አንቺ ትለምኝው ነበርሽ፣ የሕይወትም ውሃ ይሰጥሽ ነበር አላት። ቁጥር 11 ላይ ሴቲቱም ጌታ ሆይ፣ አሁን ሰጪ መሆኑን ስታውቅ፣ አሁን የሱን ትልቅነት ትንሽም ቢሆን በዓይኗ ላይ በራ ሲል ጌታ ሆይ ማለት ጀመረች። ምክንያቱም ከዚህ በፊት አንተ የይሁዳ ሰው ቁጥር 9 ላይ አንተ ነው ያለችው። አሁን ቁጥር 10 ላይ እሱ ማን እንደሆነ በጥቂቱ ሲገልጥላት ጌታ ሆይ መቅጃ የለህም፣ ጉድጓዱም ጥልቅ ነው፣ እንግዲህ የሕይወት ውሃ ከወዴት ታገኛለህ? በእውነት አንተ ይህን ጉድጓድ ከሰጠን ከአባታችን ከያዕቆብ ትበልጣለህን? ራሱም ልጆቹም ከብቶቹም ከዚህ ጠጥተዋል አለችው። ኢየሱስም መልሶ ከዚህ ውሃ የሚጠጣ ሁሉ እንደገና ይጠማል፣ እኔ ከምሰጠው ውሃ የሚጠጣ ሁሉ ግን ለዘላለም አይጠማም። እኔ የምሰጠው ውሃ በእርሱ ውስጥ የዘላለም ሕይወት የሚፈልቅ የውሃ ምንጭ ይሆናል እንጂ አላት። ሴቲቱም ጌታ ሆይ እንዳልጠማ ወይም ልቀዳ ወደዚህ እንዳልመጣ ይህን ውሃ ስጠኝ አለችው። አስታውሱ፣ ስጪኝ ብሏት ነበረ መጀመሪያ። ኢየሱስም ሂጂና ባልሽን ጠርተሽ ወደዚህ ነይ አላት። ከዛ በኋላ ስለነበረው ነገር ነገረችው። ባል የለኝም አለችው። ስንት ባሎች እንደነበሯት እየነገራት ሲመጣ ለሱ ያላት አመለካከት እየተለወጠ መጣ። አንተ ነቢይ እንደሆንክ አያለሁ አለችው። የነገራትን ሁሉ ሲነግራት ኦ ጌታ ሆይ አንተ ነቢይ እንደሆንክ አያለሁ ትለዋለች። እና ከዛ በኋላ ጥያቄውን ወደ መንፈሳዊነት ትቀይረዋለች። አባቶቻችን በዚህ ተራራ ሰገዱ፣ ስለዚህ እናንተ ሰው ሊሰግድበት የሚገባው ስፍራ በኢየሩሳሌም ነው ትላላችሁ አለችው። እና ኢየሱስ ለዚህም መልስ ሰጥቷል። ሁሉንም ኮንቨርሴሽን እዚህ ጋር ባወራው ስለማይጠቅመን እኛ ማንበብ አለብንና ክፍሉን በኋላ በመረዳት እናነበዋለን። ስለዚህ ኢየሱስ ክርስቶስ ሲነግራት ቁጥር 25 ላይ ክርስቶስ የሚባል መሲህ እንዲመጣ አውቃለሁ፣ እርሱ ሲመጣ ሁሉን ይነግረናል አለችው። ኢየሱስም የምናገርሽ እኔ እርሱ ነኝ አላት ይላል። ከዛ በኋላ መቅጃ የለም ምን የለም ስትል የነበረች ሴትዮ እንስራዋን ጣለች፣ ወደ ከተማ ሄደች ይላል መጽሐፍ ቅዱስ ሲናገር። ወገኖቼ ትልቅነት ስንረዳ፣ እግዚአብሔርነቱን ስንረዳ፣ አምላክነቱን ስንረዳ እንጥላለን። የኔ ነው ያልነውን፣ ለመስጠት ያልፈለግነውን፣ ከባድ ነው ያልነውን፣ ይሄ ከሌለ እንዴት እኖራለሁ፣ ይሄ እንደዚህ ነው እንዴ ለኔ ብቻ ምናምን የምንለውን ሁሉ ትልቅነቱ ያስጥለናል፣ ማወቃችን ያስጥለናል። እቺ ሴት
እንስራውን ትታ ወደ ገበያ ሄደች። ጉዴን ሁሉ የነገር እንጃ እርሱ ክርስቶስ ይሆንን? ወገኖች እግዚአብሔር እኛ ባስቀመጥነው ሰው ውስጥ ብቻ ላይ መጣ ይችላል። ሰዎች እግዚአብሔርን ተስፋ ያደረግን ሰዎች እግዚአብሔርን እየጠበቅን መኖር አለብን። እግዚአብሔር በሆነ መንገድ ይመጣል። እዚህ ቦታ ላይ እኔ የምናገራቸውን አንዳንድ ነገሮች በጣም ትልልቅ የሆኑ ስመጥር የሆኑ ብዙ ተከታይ ያላቸው ሰዎች ቢናገሩ አቤት ይባላል። ለምን? ሰው የሚያውቀው እውነቱን ሳይሆን የሚከተለው ያን ሰው ባክግራውንድ እያየ ነው። እኛ ደግሞ ወገኖቼ ወንጌልን የምናገለግል ሰዎች ክርስቶስ እንደሄደው ነው የምንሄደው። ስማችንን አይደለም የምንፈልገው፣ ስሙ እንዲታወቅ ነው የምንፈልገው። ስለዚህ ከስሙ ጀርባ ታላቅነቱ አለ። ያንን ታላቅነት እንናገራለን። እግዚአብሔር የሚፈልገው ይሄንን ነው። በእግዚአብሔር ላይ ታዋቂ ለመሆን ሰው አይፈልግም። እግዚአብሔር ትልቅነቱ ሲገባው፣ የእግዚአብሔር ታላቅነት ሰው ሲረዳ እግዚአብሔርን መፎካከር ከፊቱ ለመቆም አይፈልግም። አንተ ታይ ይለዋል እግዚአብሔርን። እኔማ ምንድነኝ? በመጽሐፍ ቅዱሳችን ላይ በዘጸአት ምዕራፍ 3 ላይ እግዚአብሔር ለሙሴ እንደተገለጠለት በቁጥቋጦ መሃል እንደተገለጠለት ሁላችንም የምናውቀው ክፍል ነው። ያ ክፍልም እና ሙሴ ወደዛ ቁጥቋጦ የሚደረገውን ያንን ታላቅ ራእይ ልመልከት ብሎ ጠጋ እንዳለም መጽሐፍ ቅዱስ ይነግረናል። ዘጸአት ምዕራፍ 3 ላይ እናገኘዋለን። ከዛ በኋላ ከቁጥቋጦ ውስጥ ድምፅ ወጣ፣ ጫማህን አውልቅ፣ የቆምክባት ምድር የተቀደሰች ናትና ጫማህን ከእግርህ አውጣ ብሎ ያ ድምፅ ከዛ ውስጥ እግዚአብሔር ይናገረዋል። እሱም እንደተባለው ታዘዘ፣ ጫማውን አወጣ፣ ከእግዚአብሔር ጋር መነጋገር ጀመረ። እግዚአብሔር በሙሴ ሊያደርግ የፈለገውን ነገር ሁሉ ለሙሴ መናገር ጀመረ። እግዚአብሔርም ተናገረ፣ ሙሴም ተናገረ። ሙሴም የማልችለው ነው፣ እንዲህ ነው እያለ ጠየቀ። እግዚአብሔርም በትዕግስት ለሙሴ መለሰለት፣ ቀርቦ አናገረው እና ከዛ በኋላ ቁጥር 13 ላይ ያለውን ክፍል ነው የምፈልገው። ሙሴም እግዚአብሔርን እነሆ እኔ ወደ እስራኤል ልጆች በመጣሁ ጊዜ የአባቶቻችሁ አምላክ ወደ እናንተ ላከኝ ባልሁም ጊዜ ስሙስ ማን ነው ባሉኝ ጊዜ ምን እላቸዋለሁ? እግዚአብሔር በላቸው ሌላ ነገር ነው፣ ፈጣሪም በላቸው ሌላ ነገር ነው። እግዚአብሔር ግን ሙሴ ራሱ እግዚአብሔርን እንዲያውቅበት የፈለገው መንገድ ስላለ ያለና የሚኖር እኔ ነኝ አለው ይላል። ያለና ምክንያቱም በዘመን ታሪክ ውስጥ ያለ አለ፣ የሚኖር ግን የለም። ብዙዎች ሙሴን በዛ ሰዓት ላይ ጠርታችሁ ስለ አዳም ብትጠይቁት፣ ሙሴን በዛ ሰዓት ስለ አቤል ብትጠይቁት፣ ሙሴን በዛ ሰዓት ሄዳችሁ ስለነ አብርሃም ስለነ ዮሴፍ ስለምናምን ብትጠይቁት ነበሩ ነው የሚለው። በዛ ዘመን እግዚአብሔርም ነበረ። ልዩነቱ ምንድነው? እግዚአብሔር አሁንም ከሙሴ ጋር አለ። እግዚአብሔር እንደገና ደግሞ ይኖራል። ያለና የነበረ ብለህ ንገር። እኔ ነኝ። ታላላቆች ብዙ ተነስተዋል። ብዙ ታላላቆች ዓለምን ያንቀጠቀጡ ያስፈሩ በትረ መንግስታቸውን ለብሰው ቁጭ ሲሉ ሰዎች የሚንቀጠቀጡላቸው፣ ወታደሩ ሽርጉድ የሚልላቸው በእኛም ዘመን በመጽሐፍ ቅዱስም ዘመን ብዙ ታላላቆች ተነስተዋል። እነሱ ታላላቆች በተነሱ ጊዜ ይሄው እግዚአብሔር ነበረ። እነርሱ ደክመው በመቃብር ውስጥ ሲበሰብሱ ይሄ እግዚአብሔር አሁንም እግዚአብሔር ነው። ያለና የሚኖር ነው፣ አይደክምም። እኛ የምናመልከው እግዚአብሔር ይሄ እግዚአብሔር ነው። ይሄንን እግዚአብሔር ካላወቅነው በስተቀር እንደዚህ እንደ እግዚአብሔርነቱ ካልተረዳነው በስተቀር እንደ እግዚአብሔርነቱ የሚሆን ክብር ከኛ አያገኝም። በቃ ምንም አንድ ነገር እናውቃለን። ብንታመም ምን የሚያድነን እግዚአብሔር ነው እንላለን። አደጋ ቢደርስብን የሚጠብቀን እግዚአብሔር ነው እንላለን። ብንሞትም የሚገለን እግዚአብሔር ነው። ስለዚህ ወደ እግዚአብሔር እንሄዳ በቃችን እናውቃለን። ለራሳችን ስንል እግዚአብሔርን መሄጃ እንዳናጣ ስንል እግዚአብሔር እሱ እግዚአብሔር ያውቃል፣ አንተ እግዚአብሔር ምን አይደለም። ዛሬ በህይወት እያለን፣ ዛሬ አቅም እያለን፣ ዛሬ እየቻልን
ለእግዚአብሔር የምንተወው ለእግዚአብሔር ብለን እግዚአብሔር እሱ ነው ብለን የምናደርገው ነገር አለ ወይ ነው? ከእግዚአብሔር የሚበልጥ ምንም ነገር የለም። እርሱ ታላቅ ነው፣ እሱ ከአእምሮአችን በላይ ነው እንላለን ወይ ነው? የሚገባውን ክብር ለእግዚአብሔር እንሰጣለን ወይ ነው? ህይወታችን ይሰጣል ወይ ነው? አፋችን ሊሰጥ ይችላል። ግን እግዚአብሔር ይላል፣ እግዚአብሔር መፈራቴ ወዴት አለ? አምላክ ከሆንኩ አባት ከሆንኩ ክብሬ ወዴት አለ? መከበሬ ወዴት? እግዚአብሔር ድርጊትን ይፈልጋል። ታላቅነቱ በገባን ቁጥር ለታላቅነቱ የምንሰጠውን መልስ እግዚአብሔር ማወቅ ይፈልጋል ማለት ነው። እግዚአብሔር ይመስገን። ስለዚህ ያለና የሚኖር እግዚአብሔር ብቻ ነው። ብርቱ፣ ትላንትናም ብርቱ፣ ዛሬም ብርቱ፣ ወደፊትም ብርቱ እግዚአብሔር ብቻ ነው። ሁላችን እንደክማለን። እስራኤል አንድ ሰሞን ማጉረምረም ጀመረ። መጽሐፍ ቅዱሳችንን በትንቢተ ኢሳይያስ መጽሐፍ ላይ ስናየው ኢሳይያስ 40 የእስራኤል ሕዝብ ትንሽ በእግዚአብሔር ላይ ያጉረመረመበት ክፍል ነው። እግዚአብሔርም ሲጀምር ኢሳይያስ ምዕራፍ 40 ላይ አጽናኑ፣ ሕዝቤን አጽናኑ ይላል አምላካችሁ በሚል ቃል ነው ኢሳይያስ ይህንን የተናገረው። እግዚአብሔር ግን እንደዚህ ይላል፣ ውሆችን ቁጥር 12 ላይ ውሆችን በፍኙ የሰፈረ ሰማይንም በስንዝር የለካ የምድርንም አፈር በመስፈሪያ ሰብስቦ የያዘ ተራሮችን በሚዛን ኮረብቶችንም በሚዛኖች የመዘነ ማን ነው? የእግዚአብሔርን መንፈስ ያዘዘ ወይስ አማካሪ ሆኖ ያስተማረው ማን ነው? ወይስ ከማን ጋር ተመካከረ? ወይስ ማን መከረው? የፍርድንም መንገድ ማን አስተማረው? ዕውቀትንስ ማን አስተማረው? የማስተዋልንስ መንገድ ማን አሳየው? እነሆ አሕዛብ በገንቦ እንዳለች ጠብታ ናቸው፣ በሚዛን እንዳለ ትንሽ ትቢያ ተቆጥረዋል። እነሆ ደሴቶችን እንደ ቀላል ነገር ያነሳል። ሊባኖስ ለማንደጃ እንስሶችም ለሚቃጠል መሥዋዕት አይበቁም። አሕዛብ ሁሉ በፊቱ እንዳልነበሩ ናቸው፣ ከምናምን እንደሚያንሱ እንደ ከንቱ ነገር ይቆጥራቸዋል። እንግዲህ እግዚአብሔርን በማን ትመስሉታላችሁ? ወይስ በምን ምሳሌ ታስተያዩታላችሁ? ቁጥር 21 አላወቃችሁምን? ወይስ አልሰማችሁምን? ከጥንት አልተወራላችሁምን? ወይስ ምድር ከተመሠረተች ጀምሮ አላስተዋላችሁምን? እርሱ በምድር ክበብ ላይ ይቀመጣል፣ በእርሷም የሚኖሩት እንዳንበጣ ናቸው። ሰማያትን እንደ መጋረጃ የሚዘረጋቸው፣ እንደ ድንኳንም ለመኖሪያ የሚዘረጋቸው፣ አለቆችን እንዳልነበሩ የምድርን ፈራጆች እንደ ከንቱ ነገር የሚያደርጋቸውስ እርሱ ነው። ከዛ በኋላ 25ኛው ቁጥር ላይ አለፍ እያልኩ ነው ማነብላችሁ ከሰዓታችን አኳያ። እንግዲህ እተካከለው ዘንድ በማን መሰላችሁኝ ይላል ቅዱሱ። ዓይናችሁን ወደ ላይ አንስታችሁ ተመልከቱ። እነዚህን የፈጠረ ማን ነው? ሰራዊታቸውን በቁጥር የሚያወጣ እርሱ ነው። ሁሉን በየስማቸው ይጠራቸዋል። በኃይሉ ብዛትና በችሎቱ ብርታት አንድስ እንኳ አይታጣው። እግዚአብሔር ይህንን ሁሉ ከተናገረ በኋላ ያዕቆብ ሆይ ይላል ቁጥር 27 ላይ፣ እስራኤልም ሆይ መንገዴ ከእግዚአብሔር ትሰውራለች፣ ፍርዴም ከአምላክ ያልፋለች ለምን ትላለህ? ለምንስ እንዲህ ትናገራለህ? አላወክምን? አልሰማህምን? አሁን እኮ በቃ መንገዴ ከእግዚአብሔር ተሰውሯል፣ ፍርዴ ከአምላክ ያልፏል ሲል አይዞ እኔ መንገድህን አልተሰወረም፣ በቃ ፍርድህም አልዘገየም አለው። እኔ እኮ እግዚአብሔር ነኝ ምናምን አይደለም። እግዚአብሔር ለምን ትናገራለህ ካለ በኋላ አታውቅም? አላወክምን? አልሰማህምን? እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው። አይደክምም፣ አይታክትም፣ ማስተዋሉም አይመረመርም። ለደካማ ኃይልን ይሰጣል፣ ጉልበት ለሌለው ብርታትን ይጨምራል። እግዚአብሔር እንዲህ ነው። እኔን እግዚአብሔር ትቶኛል፣ ፍርዴ ከአምላኬ ተሰውራለች ለሚሉ ሰዎች እግዚአብሔር መጥቶ የነገራቸው ታላቅነቱን ነው። አልሰማህም? በተለይ ወደ ላይ ከፍ ብለን ካለፍንበት ቦታ ላይ ስንመለከት በተለይ ቁጥር 15 ላይ
ቁጥር 15 ላይ እነሆ አሕዛብ በገንቦ እንዳለች ጠብታ ናቸው፣ በሚዛን እንዳለ ትንሽ ትቢያ ተቆጥረዋል። እነሆ ደሴቶችን እንደ ቀላል ነገር ያነሳል። ቁጥር 12 ላይ እንደገና ወደ ላይ ከፍ ስትሉ ውሆችን በፍኙ የሰፈረ የምድር አብዛኛው ክፍል ውሃ ነው ይባላል። ውሃ ነው የምድር ትልቁ ውቅያኖሶች አሉ አደለ? ከአሜሪካን ሀገር ወደ አውሮፓ ሲኬድ ውቅያኖሱ ላይ ብቻ የ8 ሰዓት በረራ አለ ይላሉ በአውሮፕላን። ውቅያኖስ በጣም ትልቅ ነው። ውቅያኖስ ብዙ ውሃ ነው። ብዙ ሰዓት የሚቋረጥ በብዙ ሰዓት የሚታለፍበት መንገድ ነው። ውቅያኖስ ውሃ ነው፣ ታላቅ ውሃ ነው። እግዚአብሔር ውሆችን በፍኙ ይለናል። ሰማይን በስንዝር የለካ ይላል። ሰማይን ተውት። የሰማይ ሰራዊት ተብለው በሚታወቁት በነጨረቃና በነከዋክብት መካከል ያለውን ትልቅነት መሬትን ስንት ጊዜ እንደሚውጡ ላይ ያሉ ፕላኔቶች ምን ያህል ትልልቅ እንደሆኑ ሳይንስ ይነግረናል። እነዚህ ሁሉ ያሉባትን ይሄንን ሰማይ ሰው አይቶ የማይጨርሰውን ይሄንን ሰማይ ቴክኖሎጂ አይቶ የማይጨርሰውን ይሄንን ሰማይ በስንዝር የለካ ይለናል መጽሐፍ ቅዱስ ሲናገር። አሁን የእግዚአብሔር እጅ ምን ያክላል ብለን የእግዚአብሔርን እጅ ባይምሮአችን እንድንስል ሳይሆን እግዚአብሔር እየተናገረ ያለው በቃ ብለን እንድናቆም ነው። ታላቅነቱ በእኔ አይምሮ የሚለካ አይደለም። ይህ አይምሮ እግዚአብሔርን እንዳይለምድ፣ ይህ አይምሮ እግዚአብሔርን በፍጹም ከራሱ እኩል እንዳያደርገው፣ በዚህ አይምሮ የሚታወቅ እንዳንኮፈስ፣ እግዚአብሔር የሆነ ነገር በእኛ ቢያደርግ እንደ እግዚአብሔር የሆንን እንዳይመስለን፣ እግዚአብሔር በጣም ትልቅ አምላክ እንደሆነ የምድር አሕዛብ በሙሉ ለእርሱ በገንቦ እንዳለች ጠብታ። ወገኖቼ አጥባችሁት ዘግዝቃችሁት ገንቦ አጥባችሁት ዘግዝቃችሁት ሁሉ ተንጠፍጥፎ ደርቋል ስትሉ ጠብታ እዛ ውስጥ አይጠፋም። እናንተ እንኳን አትዋት በትንሽ እንደዛ ናቸው። በገንቦ እንዳለች በትንሿ ጣት እንዲጠቅ አድርገን እንደምናነሳት እንደ ገንቦ እንዳለ አሕዛብ ሁሉ በገንቦ እንዳለች ጠብታ ናቸው ማለት ሊገባን የሚችል እኛ ገንቦ ነው የሚገባን። እግዚአብሔር ካልን እግዚአብሔር ከአይምሮአችን በላይ ነው። እግዚአብሔር ከዚህ አይምሮ በላይ መሆኑን እንድናውቅ እግዚአብሔር ይፈልጋል። መገዛት ከዛ ነው የሚመነጨው። መፍራት ከዛ ነው የሚመነጨው። መታመን ከዛ ነው የሚመነጨው። እግዚአብሔር እንዲታመኑት ሲፈልግ እግዚአብሔር ሁልጊዜ ታላቅነቱን ይናገራል። ሰዎች ዛሬ በትልቅ ችግር ውስጥ ነኝ ሲሉ እንሰማለን። ችግራቸው በጣም ገዝፎባቸው ራሳቸውን ሲያጠፉ ሁሉ እንሰማለን። በቃ ችግሬ አይፈታም፣ ይሄ ችግር እንዲህ አይሆንም። ግን እግዚአብሔር ትልቅ ነው። በሕይወታችሁ ዛሬ የእግዚአብሔርን ትልቅነት እንድናስብ ያስፈልጋል። ይህንን አስበን በዚህ በእግዚአብሔር ትልቅነት የእግዚአብሔርን አባትነት የእግዚአብሔርን አምላክነት ዋጋ እንድንሰጥ ያስፈልገናል። በመጽሐፍ ቅዱሳችን ያለ አንድ ታሪክ ልንገራችሁና ምናልባት ይህንን ትምህርት መቀጠል ካለብኝ ወይ ቀጥላለሁ ወይ ከሌላ ትምህርት ጋር አያይዘዋለሁኝ በሚቀጥለው። እና በመጽሐፍ ቅዱሳችን እግዚአብሔርን ይፈራ የነበረ፣ እግዚአብሔር የመሰከረለት፣ እግዚአብሔርን ይወድ የነበረ፣ ምናልባት እንኳን ልጆቼ ኃጢአት ሰርተው ከሆነ ብሎ ለልጆቹ መስዋዕት ያቀርብ የነበረ፣ ጾዕ በምትባል ምድር ይኖር የነበረ፣ እግዚአብሔር የመሰከረለት፣ እንደርሱ እግዚአብሔርን የሚፈራ በምድር ላይ የለም ብሎ እግዚአብሔር የመሰከረለት ኢዮብ የሚባል ሰው መጽሐፍ ቅዱሳችን ላይ ብዙዎቻችን እናውቃለን። ስለ ኢዮብ ብዙ ሰምተናል። እግዚአብሔር ይመስገን። ስለዚህ ይሄ ኢዮብ በአንድ ቀን በጣም በጠላት ክስ ውስጥ ወደቀ። ከዛ በኋላ የደረሰበትን ነገር ሁሉ እናውቃለን። ኢዮብ ያሳለፈውን መከራ መጽሐፍ ቅዱስ በጣም በእኛ ሕይወት ውስጥ
አንድ የሞተብን ልጅ፣ አንድ የሞተብን አባት፣ አንድ የሞተችብን እናት፣ አንድ የሞተችብን እህት፣ አንድ የሞተብን ወንድም ብዙ ጊዜ እንኳን ያብከነክነናል። ሐዘን ብዙ ሰውን ይጎዳል። ኢዮብ ልጆቹን ሁሉ ተረዳ። እየሮጡ እየመጡ መርዶ ነገሩት። ወገኖች እዛ ውስጥ ይሄ ተረት አይደለም። በነገራችን ላይ ኢዮብ የሚባል ሰው ነባን አባባ እንትና የሚባሉ አንድ ሰው ነበሩ ሲኖሩ ተብሎ እንደሚነገር ተረት አይደለም። ይሄ የሆነ ነው፣ እውነት ነው። መጽሐፍ ቅዱስ የተረት መጽሐፍ አይደለም። መጽሐፍ ቅዱስ የእውነት መጽሐፍ ነው። ስለዚህ ይሄ ሰው ነበረ በምድር ላይ እና ይሄ ሰው እግዚአብሔር የመሰከረለት ሰው ነው። ግን በፈተና ውስጥ ወደቀ። የተወለደበትን ቀን አፉን ከፍቶ ኢዮብ 3 ምዕራፍ 3 ቁጥር 1 ላይ እንደሚነግረን ገረገመው። የተወለደበትን ቀን ሁሉ እስኪረግም ድረስ እሱም አልበቃ ብሎት ያ ለእናቴ ወንድ ልጅ ተወለደልሽ ያላት ነጋሪ ሁሉ አልቀረውም። ይሄ ሰው ሲወለድ ምን ነው በጠፋሁ ነበር፣ እንደተወለድኩ ምን ነው በሞትኩ ነበር ብሏል። ለምን ጉልበቶች ተቀበሉኝ፣ ለምን እስጡት ጠባሁ፣ ምን ነው በተኛሁበት በቀረሁ በእኛ አባባል ብሏል። አንብቡት ምዕራፍ 3 ላይ ምን ቢቀርብኝ ምን ነው ባልፈጠር ብሏል። ተፈጥሮ ብዙ ጊዜ ከኖረ ልጆች ከወለደ ሀብት ካፈራ በኋላ የተወለደበትን ቀን ወደ ኋላ ሄዶ ከመከራ ብዛት ረግሟል፣ ጠልቶታል፣ ዘግንኖታል። እግዚአብሔርን ግን አልካደም። ሊያጽናኑት የመጡ ወዳጆቹ አላወቁትም፣ አይተውት አላወቁትም። ወገኖቼ ሰውነቱ በቁስል ተመቶ በእከክ ተሞልቶ እንዳያክ እንኳን ጥፍር አልነበረውም። ስለዚህ በገል ነበረ ሰውነቱን የሚያከው። የኢዮብን መከራ ትኩር ብላችሁ ካያችሁ በጣም ያስፈራል። እኛ እንደ ተረት ስለምናነበው እንዲህ ነበረ በቃ ነው የምንለው። በኢዮብ ጫማ ውስጥ ገብተን ስለ ኢዮብ መከራ ግን ማሰብ የሚደንቅ ነው፣ የሚያስገርም ነው፣ የሚያስፈራ ነው ኢዮብ። ከዛ በኋላ ብዙ ታሪክ ሆነ። አጽናኞቹ መጡ። የሚያደክሙ አጽናኞች፣ የምታደክሙ አጽናኞች ናችሁ ብሏቸዋል። በጣም ብዙ ነገር አረጉበት፣ ፈረዱበት፣ ብዙ አሉት። ጨረሻነ ኤሊሁም መጡ። እነሱም ኤሊሁምም ሌሎቹን ገሰጸ። ለኢዮብ ስለ እግዚአብሔር ነገር ኢዮብ እግዚአብሔርን አግኝቶት እግዚአብሔር እንዲህ የሆነብህ እንዲህ ስለሆነ ነው ብሎ ምክንያት እንዲነግረው የሚፈልግ ሰው ነበር። ምክንያቱም እኔም በሆነ እንደዛ ነው የማደርገው። ወገኖች እግዚአብሔርን የሚፈራ ሰው፣ እግዚአብሔር የመሰከረለት ሰው በእንዲህ አይነት መንገድ ውስጥ ሲያልፍ ምን ይሆን ጥፋቴ የሚለው ነገር ከቁስል በላይ የሚያም ነው፣ ከመከራ በላይ የሚያም ነው። እግዚአብሔርን ፈርቶ ለኖረ ደፋር ሰውስ የጀን ያገኘሁት እንደው እባክህ ይቅር በለኝ እንደው እኔም እኮ እንደው ማብዛት ምናምን ሊል ይችላል። ግን እግዚአብሔርን የሚፈራ እግዚአብሔርን የሚወድ ሰው፣ የሚጠነቀቅ ሰው ይሄ ነገር ሲሆንበት ሞር የሚያመው ምን ይሆን ጥፋቴ? የእግዚአብሔርን ጽድቅ ስለሚያውቅ፣ የእግዚአብሔርን ታላቅነት የሚያውቅ፣ የእግዚአብሔርን ጻድቅነት የሚያውቅ፣ እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም ብሩክ ይሁን ብሎ እግዚአብሔርን ማመስገን የሚያውቅ ሰው ምን ይሆን በደሌ የሚለው፣ ምን ይሆን ጥፋቴ የሚለው ነገር ከህመም በላይ ህመም ነው። እና ኢዮብን ክፍሉን ስትመለከቱ ብዙ ነገር አልፏል። ግን መጨረሻ ላይ እግዚአብሔር መጥቶ ከኢዮብ ጋር ያወራውን ነገር ልንገራችሁና እጨርሳለሁ። ምዕራፍ 38 ላይ እግዚአብሔር በአውሎ ንፋስ ውስጥ ሆኖ ለኢዮብ መለሰ፣ እንዲህም አለ። ያለ እውቀት በሚነገር ቃል ምክርን የሚያጨልም ይህ ማን ነው? እንግዲህ እንደ ሰው ወገብህን ታጠቅ፣ እጠይቅሃለሁ፣ አንተም ተናገረኝ። አያችሁ፣
ሊጠይቀው የሚፈልገው ኢዮብ ነበር። ጥያቄ የነበረው ኢዮብ ጋር ነበር። እግዚአብሔር የሚጠየቅ ሳይሆን እግዚአብሔር የሚጠይቅ ነው። ጻድቅ ነው። ጠይቀሃለሁ በል፣ እንደ ወንድ ወገብህን ታጠቅ። ከዛ በኋላ እግዚአብሔር የነገረው ነገር ይሄ እኮ ሁሉ የሆነብህ ካሁን ይህን ክፍል ስታነቡት ካሁን እግዚአብሔር ኢዮብን ነገረው። ሰይጣን ከሶህ እንዲሆኑ እንዲተደርጎ ልጆችህ እንዲበድለው አንተ እንዲበድለ ሚስቲ እንዲብላ ምናምን አለው ብላችሁ ዝም ብላችሁ ሄዳችሁ ምክንያት ስትፈልጉ እግዚአብሔር የሚናገረው ሌላ ነው። ምድርን በመሰረትኩ ጊዜ አንተ ወዴት ነበርክ? የኢዮብን ስቃይ ቅድም ለማስረዳት ሞክሬያለሁ። ከአይምሮ በላይ የሆነ ስቃይ ነው። የሚያሳክክ ነገር ሰውነቱ ላይ ሆኖ የሚያክበት ጥፍር የሌለው ቁስል የተመታ ከራስ ጸጉሩ እስከ እግር ጥፍሩ ድረስ የተመታ ሰው ነው። ሐዘን በጣም በዙሪያው የከበበው ሰው ነው። ወዳጆች የራቁት ሰው ነው። ምድርን በመሰረትኩ ጊዜ አንተ የት ነበርክ የሚል ጥያቄ ሊያናድድ የሚችል ጥያቄ ነው። እኔ በሆን እናደዳለሁ። ምድር ስለመመስረቷ በዚህ ሰዓት የት ነበርኩ ምድር ስትመሰረት ብዬ ማሰብ እችላለሁ ወይ? ተውት። እሱም ብቻ አይደለም ያለው፣ ብታውቅስ መስፈሪያዋን የወሰነ በላይዋስ የመለኪያ ገመድ የዘረጋ ማን ነው ይለዋል እግዚአብሔር። ማንስ ቢዘረጋ እኔ አሁን ካለሁበት የሚበልጣል ወይ? ይሄ ያስፈልጋል ወይ? እኔ ባለሁበት እል ነበር እኔ በሆን። ምክንያቱም እያንዳንዳችን እዚህ ውስጥ እኔ በሆን እያልን እንድንሰማ ስለፈለግኩ ነው። አጥቢያ ኮከቦች በአንድነት ሲዘምሩ የእግዚአብሔር ልጆች ሁሉ እልል ሲሉ መሰረቶቿ በምን ላይ ተተክለው ነበር? የማዕዘኗስ ድንጋይ ያቆመ ማን ነው? ምን አገባኝ? እኔ ራሴን ነው የምላችሁ። ምን አገባኝ? እኔ እንዲህ አይነት ነገር ውስጥ ሆኜ ስለ አጥቢያ ኮከብ የሚጠይቀኝ ለምንድን ነው? አለፍ እያልኩ ልናገር። ብዙ ነገር ነው እግዚአብሔር የተናገረው። ስለዚህ እያለፍኩ ልሂድ። ምዕራፍ 39 ላይ ልሂድ። ምዕራፍ 39 ቁጥር 1 ላይ የበረሃ ፍየል የምትወልድበትን ጊዜ ታውቃለህን? የበረሃ እንደው የጓሮውን እንኳን ቢሆን የሆነ እውቀት ሊኖር ይችላል። ብዙ ከብቶች ነበሩት። ግን እግዚአብሔር የፈለገው ኢዮብ ስለሚያውቀው እውቀት አይደለም። በረሃ ላይ ስላለ ፍየል የሚሳለቅ አይመስልም። እግዚአብሔር የሚቀልድ አይመስልም። የሚያሾፍ አይመስልም። የበረሃ ፍየል የምትወልድበትን ጊዜ ታውቃለህ? እኔ ብሆን እግዚአብሔር ሆይ በአምሳልህ የፈጠርከኝ ልጅህ፣ አንተን የምወድና አንተን የማከብር አንተን የምፈራ ልጅህ እንዲህ ሆኜ ስለ በረሃ ፍየል ትጠይቀኛለህ? እኔ ስለ ራሴ ነው የምናገረው። ስለ በረሃ ፍየል ምንድን ነው? ዋላይቱ የምታመጥበትን ጊዜ ትመለከታለህ? ታውቃለህ ዋላይቱ እንዴት እንደምታመጥ፣ ምን ያህል ጊዜ እንደምታመጥ? ስለ ዋላ ቁጥር 5 ላይ የሜዳ አህያን ማዕርነት ማን ነው? እኛ ስለ ገዋሮ አህያ ቢሆን ኦኬ። ስለ ሜዳ አህያ ማን ነው አርነት ያወጣው? እንዴ እኔ በቁስል ተመትቼ እኔ በመከራ ውስጥ ሆኜ ስለ ሜዳ አህያ ለኔ እኔ ብሆን አሁንም ቁጥር 9 ጎሽ ያገለግል ዘንድ ይታዘዛልን? አሁን ምን ጎሽ? እንስሳቶች ሁሉ ሞተውበታል። አሁን ስለ ጎሽ ስለ ሰጎን ይጠይቀዋል። ቁጥር 13 ላይ ስለ እንቁላሏ ይጠይቀዋል እግዚአብሔር። ስለ ፈረስ ይጠይቀዋል። ስለ ፈረስ ይነግረዋል እግዚአብሔር። ኢዮብ ታሪክ የሚሰማበት እንቅልፍ አልወስድ ብሎት ትራሱን ደገፍ ብሎ አልጋ ላይ ሆኖ በስፖንጅ ፍራሽ ላይ ታሪክ የሚነገረው ሰዓት አይደለም ይሄ ወገኖቼ። በእንደዚህ አይነት ሰዓት ላይ አይደለም እግዚአብሔር እያናገረው ያለው። ህመም ላይ ነው። ሞት የሸሸበት ህመም ላይ ነው። ስለ ጫጩት ይነግረዋል እግዚአብሔር። ብዙ ነገር ነገረው። ይህንን ክፍል እናንተ እዩት። እግዚአብሔር ለኢዮብ ይህን ሁሉ ሲነግረው እኔና እናንተ ነን። እኔ ምን አገባኝ? እንዴት እንደዚህ ይለኛል? እንዴት በዚህ ሰዓት እንዲነግረኛል እል ነበር የምለው እኔ ነኝ። ኢዮብ ግን እንዲህ አይነት ታላቅ አምላክ ነው እንዴ? እንዲህ አይነት
በዛ ቁስል ውስጥ በዛ መከራ ውስጥ ሆኖ የሚገርም አምላክ ነው። አይደለም ስለኔ ስለ በረሃ ፍየል ያውቃል ማለት ነው እግዚአብሔር። ስለ ሜዳ አህያ እግዚአብሔር ያውቃል። እውነት መሬትን የዘረጋ እግዚአብሔር ነው ለካ። እግዚአብሔር ትልቅነቱን ሲናገር ከነበረው ነገር ጋር ሁሉ የእግዚአብሔርን ትልቅነት ለካ ያየ ነው ኢዮብ። እግዚአብሔር አያሾፍም። ሲመጣ የጎደለንን ለድፍረት የዳረገንን ለሐዘን የዳረገንን አለማወቅ እግዚአብሔር ይገልጥልናል፣ ያም ታላቅነቱን። ከዛ በኋላ ምዕራፍ 40 ላይ ያለውን ላንሳ፣ ወደ መጨረሻው እየመጣው ነው። እግዚአብሔርም መለሰ ኢዮብንም እንዲህ አለው፣ በውኑ የሚከራከር ሰው ሁሉን ከሚችል አምላክ ጋር ይከራከራልን? ከእግዚአብሔር ጋር የሚዋቀስ እርሱ ይመልስለት። ለኢዮብ ተተወለት። እግዚአብሔር ይህን ሁሉ የእግዚአብሔርን ታላቅነት ከተናገረ በኋላ ኢዮብ እንዲናገር እድል ሰጠው። አሁን ይህን ሁሉ ከኋላ ያልካቸውን ነገሮች በእውነት የምሰማበት ሰዓት ላይ ነኝን ይላል ብለን ስንጠብቅ ኢዮብ መለሰ፣ እግዚአብሔርንም እንዲህ አለው፣ እነሆ እኔ ወራዳ ሰው ነኝ። የምመልስልህ ምንድን ነው? እጄን ባፌ ላይ እጭናለሁ። እጄን ባፌ ላይ እጭናለሁ። ምክንያቱም በዚህ ሁሉ ከቁስሌ ከመከራዬ በላይ ታላቅነትህን አየሁ። ምን አይነት አምላክ እንደሆንኩ አየሁ። አይደለም ለኔ በአንተ አምሳል ለተፈጠርኩት ለሌላው እኛ ለማናውቀው ለበረሃው እንስሳ እንኳን ምን ያህል ዕውቀት እንዳለህ በእውነት ገባኝ። እያመመኝም ቢሆን ታላቅነትህ ግን ከመከራዬ በላይ ሆነ። ምን መልሳለሁ? ምን ብዬ ጠይቃለሁ? እንደው በመጣና እንዲህ በሆነ ብዬ በቃ አልችልም። ከዛ በኋላ ምዕራፍ 42 ላይ ኢዮብ መለሰ፣ እግዚአብሔርን እንዲህ አለው፣ ሁሉን ታደርግ ዘንድ ቻይ እንደሆንክ ሐሳብህም ይከለከል ዘንድ ከቶ እንደማይቻል አወቅኩ። ያለ ዕውቀት ምክርን የሚሰውር ማን ነው? ስለዚህ እኔ የማላስተውለውን የማላውቀውን ድንቅ ነገር ተናግሬአለሁ። እባክህ ስማኝ፣ እኔም ልናገር። እጠይቅሃለሁ፣ አንተም ተናገረኝ። መስማትንስ በጆሮ በመስማት ሰምቼ ነበር፣ አሁን ግን ዓይኔ አየች። ስለዚህ ራሴን ንቃለሁ፣ በአፈርና በአመድ ላይ ተቀምጬ እጸጸታለሁ። ስለ ተናገርኩት እጸጸታለሁ። ይሄ የእግዚአብሔር ታላቅነት ለእያንዳንዳችን ይግባል። እግዚአብሔር ታላቅ ነው። በብዙ ነገር ውስጥ እያለፍን ያለን፣ በብዙ መከራ ውስጥ እያለፍን ያለን ለምን እግዚአብሔር እንዲህ ያደርጋል? እግዚአብሔር ስለኔ ግድ የለውም፣ እግዚአብሔር ዋሸኝ፣ እግዚአብሔር እንዲህ አለኝ፣ እግዚአብሔርን በጨከነብኝ፣ እግዚአብሔርም እንደ ሰው ሆነብኝ የሚል ሰው ካለ ይሄንን የእግዚአብሔርን ትልቅነት ያስተውል። እግዚአብሔር ያውቀናል። ስለ እግዚአብሔር ታላቅነት ነፍሳችን ትወቅ፣ ወደ እግዚአብሔር ትሽሽ። ከእግዚአብሔር አይሸሽም፣ ወደ እግዚአብሔር ይሸሻል። በመከራም ውስጥ ቢኮን፣ በምንም አይነት መንገድ ውስጥ ቢኮን ወደ እግዚአብሔር ይሸሻል። የክርስቶስ ትምህርት ይሄ ነው፣ የእግዚአብሔርን ትልቅነት በሰዎች ሕይወት የሚያሳይ እጅ ባፍ ላይ የሚያስጭን ታላቅነት። እንደ ጓደኛ እግዚአብሔር ላይ አናጉረምርም። እንደ ጓደኛ እግዚአብሔርን አንናገረው። እንደ ተራ ጎረቤት እግዚአብሔርን አንተ ደሞ ምናምን አንልም፣ አንችልም። እግዚአብሔር ትልቅ ነው። ሁልጊዜ እንፍራው፣ ሁልጊዜ እናክብረው፣ እንደዛም ደግሞ እንታዘዘው። የምናገለግል ሰዎች አናሹፍ፣ በስሙ አንነግድ። ትልቅ ነው እግዚአብሔር፣ ትልቅ ነው ስንል እግዚአብሔር ትልቅ ነው። በሚቀጥለው ሳምንት ከዚህ ተነስተን ወደሚቀጥለው ክፍል እንሄዳለን፣ ግን ይሄንን እናነሳለን። እግዚአብሔር ይባርካችሁ። ሁላችንም እንጸልያለን።